የግብርና ልማት ግቦችን ለማሳካት የሚከናወኑ ወቅታዊ ተግባራት በጥብቅ ዲሲፕሊን ይመራሉ። መሪሁን ፍቅሩ ዶክተር ናቸው የተናገሩት። የግብርና ሴክተር ማኔጅመንት ወቅታዊ የግብርና ልማት ተግባራት የሚገኙበትን ደረጃ ገምግሞ አቅጣጫ ማስቀመጡ ተጠቁሟል። የግብርና ሴክተር ማኔጅመንት በክልሉ እየተከናወኑ የሚገኙ የግብርና ልማት ተግባራትን የገመገመውን ለእናንተ አድማጭ ተመልካቾቻችን እናካፍላችኋለን። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ወቅታዊ የግብርና ልማት ተግባራትን አስመልክተው የዘርፍ ኃላፊዎችና የተጠሪ ተቋማት አመራሮች ወቅታዊ ተግባራት የሚገኙበትን ደረጃ አስመልክተው የተጠቃለለ ሪፖርት እንዲያቀርቡ ጠይቀዋል። የቢሮ ኃላፊ ባቀረቡት ጥያቄ መሰረት የሴክተሩ አመራሮች በዋና ዋና የትኩረት መስኮች የተከናወኑና እየተከናወኑ የሚገኙበትን ደረጃ አስመልክተው ሪፖርት አቅርበዋል። ምክትል የቢሮ ኃላፊና የእርሻ ልማት ዘርፍ ኃላፊ አቶ አድማሱ አወቀ በመኸር አዝመራ እቅድ አፈጻጸም፣ በመስኖ ልማት ወቅታዊ ሁኔታና በአፈር ማዳበሪያና በዘር አቅርቦት ዙሪያ የተዘጋጀ ሪፖርት አቅርበዋል። አቶ አድማሱ አክለውም በወላይታ ሶዶ ግብርና ኮሌጅ አስተዳደር ቦርድ ተዘጋጅቶ የጸደቀ መመሪያን ለሴክተሩ ማኔጅመንት አቅርበዋል። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የሴክተሩ ማኔጅመንት አባላት አቶ አድማሱ ባቀረቡት ሪፖርት ላይ አስተያየት እንዲሰጡ ጠይቀዋል። የሴክተሩ ማኔጅመንት አባላት በመኸር አዝመራ አፈጻጸም እስካሁን የተመዘገበው አፈጻጸም ይበል የሚያሰኝ መሆኑና በማሳ ዝግጅት፣ ግብዓት አቅርቦት፣ በመስኖ ልማት፣ በበጋ መስኖ ስንዴ ልማት የተያዙ ግቦችን ለማሳካት የተሰሩ ስራዎች ተጠናክረው ሊቀጥሉ እንደሚገባ አሳስበዋል። አክለውም በማዳበሪያና ግብዓት አቅርቦት ዘርፍ የተከናወነው ተግባር አበረታች ቢሆንም ቀጣይ የመስኖ ልማትና የበጋ መስኖ ልማት እቅድን ለማሳካት በቂ ዝግጅት ማድረግ እንደሚገባም ጠቁመዋል። በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ እቅዱን ለማሳካት የተሄደበት ርቀት የሚበረታታ መሆኑን አንስተው እቅድ አፈጻጸሙ ከቴክኖሎጂ አጠቃቀም አንጻር ተቃይቶ ሊቀርብና ከዚሁ አንጻር ሊመራ እንደሚገባም አስገንዝበዋል። በግብርናው ዘርፍ የሚታየውን የምርጥ ዘር እጥረት ለመቅረፍ እየሰራ መሆኑን የጎፋ ዞን ግብርና መምሪያ ገለጸ። በዞኑ በግብርናው ዘርፍ የሚታየውን የምርጥ ዘር እጥረት ለመቅረፍ እየሰራ መሆኑን የጎፋ ዞን ግብርና መምሪያ ገልጿል። በዘርፉ በዶጫ ዳምባላ ቀበሌ የማሾና የበቆሎ ምርጥ ዘር ብዜት የክልልና የዞን ከፍተኛ አመራሮች፣ የዶጫ ዳምባላ ዞር ብዜት የእርሻ ባለቤት ካሌብ ኢያሱ፣ የሲአርኤስ አስተባባሪዎች፣ የደንባ ጎፋ ወረዳ የዘርፉ አስተባባሪዎች እንዲሁም አርሶ አደሮች በተገኙበት የመስክ ምልከታ ተደርጓል። በጉብኝቱ የተገኙት የጎፋ ዞን የመንግስት ረዳት ተጠሪና የዞኑ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና ሕዝብ ግንኙነት ዘርፍ ኃላፊ አቶ ቦረና ቦላዶ የምርጥ ዘር ብዜት በዞኑ ከዚህ ቀደም በመሎ ኮዛ ወረዳ የስንዴ ምርጥ ዘር ብዜት ተሰርቶ ውጤታማ እንደሆነ ተናግረዋል። አክለውም በደንባ ጎፋ ወረዳ በዶጫ ደንባላ ቀበሌ የተሰራው የማሾና የበቆሎ ምርጥ ዘር አመርቂ እንደሆነ ጠቁመው የአርሶ አደሩን ምርታማነትን ለመጨመር በዘር ወቅት ምርጥ ዘር መጠቀም የበለጠ ውጤታማም ያደርጋል ብለዋል። የክልሉ ግብርና ቢሮ ምክትል ኃላፊና የግብርና ግብዓት አቅርቦት ዘርፍ ኃላፊ አቶ ግዳልክ አልኪሚ የአርሶ አደሩን የምርጥ ዘር ፍላጎት ለማሟላት እንደ ክልል በተለያዩ አካባቢዎች ምርጥ ዘር የማባዛት ስራ እየተሰራ እንዳለ ተናግረዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዓለም አቀፉን የስኬታማ ተቋም ሽልማት አሸነፈ። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከዓለም ምግብና እርሻ ድርጅት ወይም ፋኦ ዓለም አቀፍ የስኬታማ ተቋም ሽልማት ተበርክቶለታል። የኢንስቲትዩቱ ዋና ስራ አስፈጻሚ ማንደፍሮ ንጉሴ በጣሊያን ሮም በሚገኘው የድርጅቱ ዋና መስሪያ ቤት ተገኝተው ሽልማቱን ተቀብለዋል።
ሽልማቱ የፋኦ መርሃ ግብሮች በብቃት በመተግበር በተለይ ዘላቂ የግብርናና የገጠር ልማትን፣ የምግብ ዋስትናና ፈጠራን በማሳደግ የላቀ አፈጻጸም ላሳዩ ተቋማትና ግለሰቦች የሚሰጥ ዓለም አቀፍ እውቅና ነው። ኢንስቲትዩቱ በግብርና ኤክስቴንሽንና ምርትን ለማሳደግ ለአየር ንብረት ለውጥ የማይበገርና ሁሉን አቀፍ የግብርና ስርዓቶችን ለማስተዋወቅ በግብርናው ዘርፍ የእውቀት ልውውጥን ለማጎልበት ባከናወናቸው ተግባራት ሽልማቱ እንደተበረከተለት ተገልጿል። ሽልማቱ የተቋሙ ሰራተኞችና አጋር አካላት የትጋት ውጤት መሆኑን ገልጾ በቀጣይም የአርሶ አደሮችንና የገጠር ማህበረሰቦችን ዘላቂ ልማትና የምግብ ዋስትና ለማረጋገጥ ከአጋር ድርጅቶች ጋር በቁርጠኝነት እንደሚሰራ አረጋግጧል።